ሰላም የኔ ቆንጆ፣ ሳምንትሽ እንዴት እያለፈ ነው? በምን አይነት ስሜት ውስጥ ሆነሽ ነው እየገፋሽው ያለሽው? ደስታ፣ ሐዘን፣ ድብርት ወይስ ግራ መጋባት? ለምን መሰለሽ ይህን ጥያቄ የምጠይቅሽ ያንቺ ሰላም መሆንና ራስሽን የተንከባከብሽ መሆኑን ማወቄ ለእኔ ደስታን ይሰጠኛል። እስቲ ሌሎች እህቶቻችንም እንዲማሩበትና ህብረታችን እንዲጠነክር በኮመንት ሴክሽን ላይ ያላችሁበትን ስሜት ጻፉልኝ። ለቻናሉ አዲስ ከሆናችሁ ወይም ደግሞ ለመጀመሪያ ጊዜ እያያችሁት ከሆነ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እህታችሁን ሰፖርት ታደርጋላችሁ። ዛሬ እኔ ቆንጆ ለፀጉራችን እድገት የሚጠቅሙ 7 በሳይንስ የተረጋገጡ ለጥቁር ሰዎች ፀጉር የሚሆኑ መፍትሄዎችን ይዤልሽ መጥቻለሁ። ዛሬ ብዙ ሰዎች የሚጠይቁትን አንድ አስፈላጊ ርዕስ እንነጋገራለን። ይህም ስለ ጥቁር ሰዎች ፀጉር ነው። ብዙ ጊዜ ሰዎች እንዲህ ሲሉ ይደመጣሉ። ፀጉሬ አያድግም፣ ፀጉሬ ቶሎ ይሰባበራል፣ ፀጉሬ ቀጭን ነው እያሉ። በእውነቱ ከሆነ ለሴት ልጅ ፀጉሯ ማለት ውበቷ፣ በራስ መተማመኗ፣ ጥንካሬዋ እንዲሁም ለራሷ ያላትን ቦታ የምናይበት አንዱ መገለጫዋ ነው። ስለዚህም ነው ዛሬ ስለ ፀጉር በተለይም ስለ ጥቁር ሰዎች ፀጉር የምንማረው። እንደ እውነቱ ከሆነ የጥቁር ሰዎች ፀጉር በጣም የተለየና በጥንቃቄ መንከባከብ ያለብን ነው። እንዲሁም ትክክለኛውን መንገድ ተጠቅመን እንክብካቤ ካደረግንለት ፀጉራችን እጅግ ጤናማና ረዥም ሊሆን ይችላል። ስለዚህም ዛሬ 7 አስፈላጊ የፀጉር መንከባከቢያ ዘዴዎችን አካፍላችኋለሁ። የመጀመሪያው የራስ ቆዳ እንክብካቤ ወይም ደግሞ ስካልፕ ትሪትመንት የምንለው ነው። የፀጉራችን እድገት የሚጀምረው ከራሳችን ወይም ደግሞ ከስካልፓችን ነው። ፀጉራችን እንደ ተክል ነው። ተክል በጥሩ እና ለምለም መሬት ላይ ካልተተከለ እንደማያድግ ሁላ ፀጉራችንም ጤናማና ጥሩ ስካልፕ ከሌለው በፍጥነት ሊያድግልን አይችልም። ስለዚህ ለስካልፓችን የሚከተሉትን እናደርጋለን። የመጀመሪያው ስካልፕ ማሳጅ የምንለው ነው። ይህም ማለት የራስ ቆዳችንን በደንብ ማሳጅ ማድረግ ማለት ነው። የዚህ ጥቅም በራሳችን ወይም ደግሞ በአናታችን ላይ የሚገኙ ሴሎችንና ነርቮችን በማነቃቃት ለፀጉር እድገት ታላቅ ሚና ይጫወታል። ሁለተኛው ደግሞ ቅባትን መቀባት ነው። ቅባት በምንቀባበት ጊዜ አናታችን እንዳይደርቅ፣ ፎሮፎር እንዳያስቸግረን ይረዳናል። የጥቁር ሰዎች ፀጉር በተፈጥሮ ቶሎ የሚደርቅ ስለሆነ በተቻለ መጠን አናታችን መድረቅ የለበትም። ብንወስዳቸውም ከሚመከሩ ቅባቶች መካከል የመጀመሪያው ካስተር ኦይል፣ ሁለተኛው ኮኮናት ኦይል፣ ሶስተኛው ኦሊቭ ኦይል ነው። በይበልጥም ካስተር ኦይል። ታዲያ እንዴት እነዚህን ቅባቶች እንጠቀም ለሚለው ጥያቄ ደግሞ በመጀመሪያ ከሶስቱም ቅባቶች አንዳንድ ማንኪያ በመውሰድና በመቀላቀል አናታችንን መቀባት፣ ከዚያ ቢያንስ ከ3 እስከ 5 ደቂቃ በደንብ ማሳጅ ማድረግ የፀጉር እድገታችንን እንዲፈጥን ያደርግልናል። ሌላው ለፈጣን የፀጉር እድገት የሚረዱን መንገዶች መካከል አንዱ የሆነው ደግሞ ፀጉርን በሳምንት ብዙ ጊዜ አለመታጠብ ነው። አንድ ትልቅ ስህተት የምንሰራው ደግሞ ፀጉራችንን በሳምንት ውስጥ ብዙ ጊዜ መታጠባችን ነው። ይህም ተግባር ፀጉራችን እጅጉን እንዲደርቅና እንዲሰባበር ያደርጋል። ስለዚህም ለሚጠቀለል ፀጉር ወይም ደግሞ ከርሊ ሄር እና ጎፈሬ ለሚሆን ወይም ደግሞ ከርዳዳ ፀጉር በሳምንት ውስጥ አንድ ጊዜ መታጠብ ወይም በ15 ቀን አንድ ጊዜ መታጠብ ይመከራል። በምንታጠብበትም ሰዓት ኮንዲሽነርን ብንጠቀም እጅጉን አስፈላጊ ነው። ሌላኛው አስፈላጊ ተግባር ደግሞ ፕሮቴክቲቭ ሄር ስታይል ወይም ደግሞ የፀጉርን ጤና የሚጠብቁ የፀጉር አያያዞችን መጠቀም ነው። ፕሮቴክቲቭ ሄር ስታይል የምንላቸው የጥቁር ሰዎችን ፀጉር ወይም ደግሞ ከርዳዳ የፀጉር ይዘት ላላቸው ሰዎች እጅግ ጠቃሚ ናቸው። ለምሳሌ ቁጥርጥር፣ ለሁለት መጠቅለል ወይም ደግሞ ትዊስት፣ እንዲሁም ደግሞ ወደ ኋላ ሹሩባ የመሳሰሉት ፀጉራችንን ከንፋስ፣ ከፀሐይ እንዲሁም ከመሰባበር ይጠብቁልናል። ነገር ግን ሹሩባ በምንሰራበት ጊዜ ከልክ ባለፈ መልኩ ከጠበቀ ፀጉራችንን ስለሚጎዱት በተቻለ መጠን ላላ ተደርገው ቢሰሩ ይመከራሉ። ሌላው ማድረግ ያለብን ነገር ቢኖር አመጋገባችንን ማስተካከልና ቫይታሚኖቻችንን በደንብ ማግኘት መቻላችን ነው። ብዙ ጊዜ ልብ ልንለው የሚገባው ነገር የምንበላቸው ምግብ ለፀጉራችን እጅግ ጠቃሚና ወሳኝ መሆኑን ነው። ሊያሳድግልን እንደሚችል ሁሉ ሊያሳጥርብንም ይችላል። በልተናቸው የፀጉራችንን እድገት ከሚያፋጥኑ ምግቦች መካከልም እንቁላል፣ አቮካዶ፣ አትክልት፣ ፍራፍሬ እንዲሁም በቂ ውሃ መጠጣት ነው። 7ኛውና የመጨረሻው በሳይንስ የተረጋገጠው ለጥቁር ሰዎች ወይም ደግሞ ከርዳዳ የፀጉር ይዘት ላላቸው ሰዎች እድገት
ወሳኝ ነው ተብሎ የተጠቀሱት የመጨረሻው ሐሳብ ደግሞ እሳትን መቀነስ ነው ወይም ደግሞ ሂት ዳሜጅ እንዳይኖረው ማድረግ ነው። እንደ ካክስ፣ ፎም፣ ፓይስትራ ወይም ካውያ በተደጋጋሚ መጠቀም ጸጉራችን እንዲቀጥን፣ እንዲሰባበርና ወዙን እንዲያጣ ያደርግብናል። ስለዚህም ሴቶችዬ እንደ አስፈላጊነቱ በመጠኑ አድርጎ እሳትን መጠቀም መዘንጋት የለብንም። ስለዚህ እኔ ቆንጆ አሁን የነገርኩሽን 7 ቲፖች በመጠቀም አላድግ ላለ፣ ለተሰባበረ እንዲሁም ደግሞ ወዙን ላጣ ጸጉር መፍትሄ ስለሚሆኑሽ በደንብ ኮንሲስተንትሊ ሳትሰላቺ እነዚህን ሂደቶችና ስቴፖች በመጠቀም ካደረግሻቸው የሚያምር ረጅም እንዲሁም ደግሞ በአጭር ጊዜ ውስጥ ልዩ ለውጦችን ስለምታይበት በርቺ ልሻለሁ። እንዲሁም በድጋሚ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለቻናሉ ቤተሰብ ይሁኑ። እናመሰግናለን። ወዳችኋለሁ።